እኔም ነገር ምንድን ነው የምናገረው አላውቅም። እንኳን አደረሳችሁ። ክቡር ሊቀ ሊቃውንት ስምዐ ኮነ መላክ ሀገረ ስብከት የአራችን ጉባኤ መጻሕፍት ምስካየ ጉባኤ የሚመሰከር መምህር፣ የተከበራችሁ መምህራን፣ በዕለቱ የቅድስት ቤተክርስቲያን አደራ የተከበራችሁ ወንድሞቻችን ደቀ መዛሙርት ሁላችሁም እንኳን አደረሳችሁ እና ደስ ብሎናል በዚህ በመገኘታችን። በኦርቶዶክሳዊ ደቀ መዝሙር የክርስቶስን መከራ የሚሸከም ወፈቀድ ከመፈጸም ታይጻጻና ለክርስቶስ ስጋዬ እንዳልኩ የክርስቶስ የቀረውን መከራውን ሊፈጽም ይችላል ማለት ዓለም ከተፈጠረ ጀምሮ ዓለም እስኪያልፍ ድረስ ቁጥር ተደምሮ መከራ ቢቀበል የክርስቶስን የአንዱን ሰዓት ስንኳ አያክልም። ግን የክርስቶስን የመከራ ዳረጎት እሱን መስለን እንድንቀበል ነው መምህርነትና ደቀ መዝሙርነት። ካህንና መምህር የሕዝቡን ያመሉን መከራ ጭምር የሚሸከም ነውና አብራችሁን መከራ የምትሸከሙ ወንድሞቻችን ስለመጣችሁ እኛ ባንሸከም ደግሞ ቀንበር የምትሸከሙልን የምታቀሉልን ወንድም ስለደረሰልን በጣም በጣም ደስ ብሎናል። እግዚአብሔር ትከሻችሁን በርታ ያድርገው እንላለን። በእውነቱ እስካሁን ድረስ እኔ ለምሳሌ በግሌ ስማር እኔን ታግል መምህርነት ከባድ ነው የሚሉት ምን ነው የሚለው አይገባኝም ነበር። ጠዋት ተነስቶ ወንበር መሰል ምንድን ነው ግን እንደዚህ የሚሉትን ነበረና እያንዳንዱ ነገር ካልገቡበት አይታወቅም። ምንም ነገር አንድ ሰው አሁን ወንድ ሆኖ ስለምጥ የፈለገ ሳይንቲስቱ ነው ቢያብራራ ያማጠችን ሴት ያህል ፔኑን ወይም ህመሙን ሊረዳው አይችልም። እና መምህርነትን ያልገባበት ሰው ሊረዳው ፈጽሞ አይችልም። እና ከዚህ በኋላ ስትገቡበት ነው የመምህራችሁን ምጥ የምታውቁት ማለት ነው። እና በዛ ጊዜ አሌሎን ለጽኑ ሳት ለአንቱ ነው አይደል በጌታ ማቴዎስ 24 ላይ በዛን ጊዜ ደቀ መዛሙርትን በትምህርት ጸንሰው በትምህርት ወልደው ለሚያሳድጉ መምህራን መከራ አለባቸው ይላልና መምህር ማለት ስለ ደቀ መዛሙርቱ የሚያምጥ ነው። ቅዱስ ጳውሎስም ስለ እናንተ ዳግመኛ ምጥ ይሆናል ይላል። ቅዱስ ዮሐንስ አፈወርቅ ሲያብራራ እናት አንድ ጊዜ ነው የምታመጣው አንድ ልጅ። ቅዱስ ጳውሎስ ግን ስለ እናንተ ዳግመኛ ምጥ ይሆናል ይላልና ደቀ መዝሙርን መውለድ ብዙ ምጥ የሚታለፍበት ስለሆነ እሳቸው 4 ጊዜ ሲያስመርቁ ምጥ አልፈው ነው ያስመረቁ። ዲያብሎስ በስጋ ይፈትናል፣ ባልተረዱ ወንድሞች ሊፈትን ይችላል፣ በአጋንንት ራሱን ይፈትናል፣ ሲስተምን ይፈትናል፣ ዓለሙን ይፈትናል። እና ለዚህ የከፈሉትን ምጥ እግዚአብሔር ብቻ ነው የሚያውቀውና የመምህራችሁን ምጥ ተሸክማችሁ እንግዲህ ደግሞ እናንተም የምትወልዱበት ጊዜ ስለደረሰ በጣም ደስ ብሎናል። እንኳን ደግሞ ወንድም አገኘን፣ እንኳን ደረሳችሁልን። እንግዲህ ለአባታችሁ ለሊቀ ሊቃውንት ስምዐ ኮነ የዲያብሎስ ግዳይ እንግዲህ ትጥላላችሁ ማለት ነው። ዲያብሎስን ቸብቸቦውን ይዛችሁ ድል ነስታችሁ ያላመኑትን አሳምናችሁ ምዕመናንን በክርስቶስ ፍቅር ልብ ልባቸውን ብላችሁ የክርስቶስ ማይደር አድርጋችሁ ለመምህራችሁ በኩራት ታስረክባላችሁ ብለን እናምናለን ማለት ነው። ሌላ እንደው በእውነት እግዚአብሔር የሚያውቀው ሊቀ ሊቃውንት ስምዐ ኮነ በዚህ ዓለም ሰው ሲምፕል የሚባል ሰው አለና ሲምፕል ማለት ቀላል ሳይሆን ራሱን ባዶ ያደረገ ማለት ነው። ሲምፕል ሰው ማለት እና እንዲህ አይነት ይህንን ባዶነት እንድትይዙት ያስፈልጋል። መምህር ነኝ ሊቅ ነኝ እንደዚህ አይነት ማጋነን በሊቀ ሊቃውንት አይታይም። ከወንድም ጋር ወንድም እህቶች ጋር ቅርብ ልክ ምንድነው ሴቶችን እንደ እህቶች ወጣቶችን እንደ ወንድሞች አረጋውያን እንደ አባቶች ብሎ ጢሞቴዎስ እንደመከረው ልክ እንደዚያ የሚሆኑ ጓደኛም ወንድምም አባትም መምህርም የሚሆኑ ሳንቲም እንደ ዶሮ ለቅመው አምጥተው ለጫጩቶቻቸው የሚመግቡ ጥሪት ቆሪት የማይጠራቀሙ መምህር ናቸው። ይህንን አደራ እናንተም ልትሸከሙ ያስፈልጋል እላለሁ። ከዚያ በተጨማሪ እንግዲህ በጣም በዚህ ዓለም በጣም ከባዱ ነገር እኔነት ነውና እንደውም አሁን እንደውም የወደፊት 50 100 ዓመት የቤተክርስቲያን ፈተና የሚመስለኝ እኔነት ነው። ኢንዲቪጁዋሊዝም በጣም ኃይለኛ ፈተና እኔነት ማለት ነው እና ያንን ማሸነፍ ቤተክርስቲያንን አስቀድሞ ከተሳሳትን እንኳን ይቅርታ ማለት ሊናን ሁሉ ጊዜ ልንለምደው ይገባል ማለት። ከዚህ ሁሉ ግን የሚበልጠው ፍቅር ነው። የፍቅር ባለቤት እግዚአብሔር ስለሰበሰበን ቤተክርስቲያናችንን የሚያለያየትን የሚፈትናትን ነገር አርቆ በፍቅር እንዲያዘልቀን ፈቃድ ይሁንልን። እንግዲህ ከሊቀ ሊቃውንቱ ብዙ የምትማሩት ነገር አለ። መጥሪትን፣ ትህትናን፣ ወንድማማችነትን፣ ራስን ባዶ ማድረግን፣ ጨዋታ ማወቅም ጭምር በጣም ጥሩ ነው። ነገር ጨዋታ ግንባረ ቋጣራ ቃለ ሸካራትን ያቆጣውና በፊትን አክብዶ ኩስኩስ ብሎ ቢልክ ሰውም ብፁዕ ቅዱስ አቡነ ሽኖዳ በጣም የሚታወቁበት አንዱ ፈገግታቸው ብሩህ ገጽ ነው የነበራቸው። ምንም ጥያቄ ቢኖር ፓትርያርኩ ነው እንኳን ስቀው ቀልደው ይመልሳሉ። ያን ቤተክርስቲያኒቱ የሚያቆም ንግግራቸው ፈገግታና ብሩህ ገጽ ነውና
ጨዋ ታዋቂነትን ከሰው ጋር ሁሉ መግጠምን እንደው ምንድነው በዚህ በቅዳሴ ማርያም ትርጓሜ ምን ተረጉሟል? እናት አመለሸጋ ጠባይ መልካም የሆነው ልጅ አታዝም፣ ጠባዩ ለከፋ ልጅ ነው። ይህ ደጉ ልጅስ እንደው አመለሸጋ ነው፣ ከሰው ጋር ተግባብቶ ነው። ይሄ ነው እንጂ አመሉ ከሰው የማይገጥም እንደተባለው እንዳልሆን አመል ከሰው መግጠም፣ አመልን ከሰው ማጋጠም፣ ከሰው ጋር መኖር፣ ከሰው ጋር መዋል እንዳባታችሁ እንደመምህራችሁ ገንዘብ መጥላትን፣ ፍቅረ ሲሳትን፣ ድል መንሳትን እንድትለምዱ ባለ ብዕር ናቸው። የተጻፈ ብዕር አላቸው። መጻፍ ይችላሉ፣ መናገር ይችላሉ፣ ማመስከር ይችላሉ። ይሄን እንድትለምዱና መምህራችሁን እንድታግዙ ቤተክርስቲያንን ይዛችኋት እንድትዞሩ የእግዚአብሔር ቸርነት የድንግል ማርያም ጸሎትና የቅዱሳን በረከት አይለያችሁ። መምህር ሳለ አይታወቅም። እንግዲህ ስትወጡ ነው የመምህራችሁ ፍቅር የሚታወቃችሁ። ምንም እኔና ይሄን ታሚናፍቁኝ አሁን ፊት ግን አይታወቅም። አንዳንድ ጊዜ ይገርማችኋል። ምን ዝም ብሎ ያው አንድም ሰው ላይ ያለውን የሚተረጉሙት እንዴት አላጠናም ያስተኛል ነው ያምራ የሚተረጉሙት የታል ሲመድደው በተማሪን ቀውለል የሚያደርግ የሆነ ነው መንፈስ አይባልም የሆነ ነገር አለና ግን እንደሱ አይደለም። አሁን ደግሞ ኤአይ እየመጣ ነው። ኤአይ በራሱ ፍሬምወርኩ እውቀትን ከቤት የሚያስይዝ ግን ኦርቶዶክሳዊ መምህርነት ወይም ኦርቶዶክሳዊ ትምህርት ከመምህሩ ትከሻ በረከተ ኤልያስ በኤልሳ በረከተ ጳውሎስ በጢሞቴዎስ በምትባለው ንግግር በመምህሩ ትከሻ የምታልፍ በረከት አለች። ያለሷ ብናጠናው ብናነባው ተናጋሪ ነው እንችላለን እንጂ ፍሬ የሚኖረን መምህር ግን መሆን አንችልም። እና የመምህራችሁን በረከት ሳትረሱ በየጊዜው ሰላምነቱ እያስደግማችሁ እያጸደቃችሁ እንድትሄዱ ለማለት ነው። እግዚአብሔር ሊቃውንትን ዕድሜ ይስጥልን፣ ያቆይልን፣ ጉባኤውን ያስፋልን። በዚህ ያላችሁ መምህራን ወንድሞቻችን ሁሉ ፍቅር ምልክታችን ሆኖ ዛሬም ትናንትና በተከበረው በዓልም ስለተገኛችሁልን ከአራቱ ማዕዘን ዛሬም ደግሞ ባከበርነው በዓል ስለመጣችሁልን በክርስቶስ ደስ ይለናል። ደስታችን ሁሉ በክርስቶስ ያርግልን። የቤተክርስቲያናችን መለያየት እግዚአብሔር አያሳየን፣ ያቆይልን፣ ጉባኤ ያስፋልን። ስለዚህ እዚህም ጉባኤ ቤት ምርቃት ይኖራል። እኛ እዛ ጉባኤ ቤት ሰው የሆነ ነገር ሲያደርግልን አንድ ምርቃት አለን። ምርቃታችን የጉባኤ አምላክ ይስጥልን የሚል ነው። በሉላችሁ እንግዲህ አለ ሶስተኛ የጉባኤ አምላክ ይስጥልን። ሌሎች መምህራን ጨምሩ።